በይ ነይ ወይ እዚህ ጋር ሁኚ፣ ነይ እዚህ ጋር ሁኚ። ኧረ ነይ እዚህ ጋር ሁኚ፣ እኔ እሱ ጋር ሆናለሁ፣ ችግር የለውም። አብዛኛው ኢትዮጵያዊ ሁላችሁንም ማለት በሚቻል ደረጃ የግል የጤና ተቋም የሚመስላችሁ ወይም ደግሞ ገና ስትገቡ ትሪት የምትደረጉበት መንገድ ማለት ነው። እሺ ሰላም ነው? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ቁጭ በይ ነይ ወይ እዚህ ጋር ሁኚ፣ ነይ እዚህ ጋር ሁኚ። ኧረ ነይ እዚህ ጋር ሁኚ፣ እኔ እሱ ጋር ሆናለሁ፣ ችግር የለውም። ኦኬ ደህና ነሽ? ምን ልታሰስ? እሺ እስቲ ትንሽ ከፍ አድርጊልኝ። ውይ አይዞኝ 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 አይዞኝ። ውይ 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 በጣም በጣም መስሎሽ ነው። ቆይ የታባቱ አይዞኝ። እስቲ ግራ ጎንሽን እንደዚህ በይልኝ። እዚህ ጋር ያለው ነው። አይዞኝ አይዞኝ አይዞኝ። ለኔ ያርገው በእውነት ለኔ ያርገው። አይዞኝ። ወንበሩ ካልተመቸሽ እዚህ ጋር መቀመጥ ትችያለሽ። ምንም ልዩነት እኮ የለንም ሲጀመር። አንቺ እዚህ ጋር ሆነሽ መታከም ትችያለሽ፣ እኔ እሱ ጋር ሆኜ ማከም እችላለሁ። ምቾቱ ለአንቺ ነው መሆን ያለበት። ለምን ትጨነቂያለሽ? ችግር የለውም። አሁን ምጽፍልሽ ነገር አለ። ላብራቶሪ ታሰሪያለሽ። እነዚህ አራቱም ከአንቺ ጋር ነው የመጡት። እነሱ አራቱም አስታማሚዎችሽ ናቸው። ይግቡ፣ ግቡ። ችግር የለውም። እኔ ከኔ ጋር ግቡ። አራታችሁም አንድ ላይ ናችሁ። ግቡ። አምስት ናችሁ። 6 ግቡ። ችግር የለውም። አሬ በቃ እኔ ከዚህ የምነሳለሁ። ችግር የለውም። ግቡ። እንደዚህ ነው የሚመስላችሁ። የመንግስት የጤና ተቋም ደግሞ የሚመስላችሁ ሚኒሽን ነው የሚያምሽ። በቃ ስምሽ ማን ነው? በትክክል አታወሪም እንዴ? ድምፅሽን ከፍ አድርገሽ። መቼ ነው የጀመረሽ? እና ዛሬ ነው የምትመጪው? 5 ቀን ሙሉ እያመመሽ ቤት ቁጭ ብለሽ ዛሬ ገና ነው የምትመጪው? በቃ ላብራቶሪ ልክሻለሁ። ላብራቶሪ ታሰሪያለሽ። ከዛ ተመልሰሽ ትመጫለሽ። ምንም የምናወራው ነገር የለም። ሰገራ ከመጣ ቆየ። ሽንትስ ደምስ ማለት ደም አይመጣም፣ ችግር የለውም። ራስ ምታት አለሽ? ትኩሳት? ወደ እኔ እያየሽ አውሪ እንጂ ምንድን ነው አባት? ሄሎ ከአንቺ ጋር ያለው ስርዓትም እያስተማርሻቸው እሺ፣ በስርዓትም ጭምር እንደሆነ ማወቅ አለብሽ። ስትመጪ ረጋ ብለሽ በሩን ሳታንኳኩ እንዳትገቢ። ረጋ ብለሽ ታንኳኳለሽ። መድኃኒት ደግሞ ከተመቸኝ ሰጥሻለሁ፣ ካልተመቸኝ ደግሞ አልሰጥሽም። በቃ ግን ሁለቱም ትክክል አይደለም። የመጀመሪያውም ሁለተኛውም ትክክል አይደለም። እንደዛ የምታስቡም ከሆነ ትክክል አይደላችሁ። በዚህኛውም በኩል ይሄኛው የምታስቡ ከሆነም ትክክል አይደላችሁ። ነገሩም ደግሞ እንደዛው ቢሆን የመጀመሪያውም የግል ጤና ተቋም ያለውም ሰውዬ እንደዛ ትሪት ቢያደርጋችሁ ትክክል አይደለም። ሁለተኛ ላይ ያለውም ሰውዬ ደግሞ ትክክል አይደለም። እስቲ ሀሳባችሁን ስጡ። ፔስ